አሜሪካዊቷን አቀንቃኝ ኤስዜድን ጨምሮ ዓለምን እያስደመመ የሚገኘው ኢትዮጵያዊው ዲዛይነር ቃሉ ፑቲክ የዚህ ልጅ መንገድ በቤታቸው ተደብቀው ለሚገኙና በርካታ እምቅ አቅም ላላቸው ወጣቶች ትልቅ ትምህርት የሚሰጥ ሆኖ ስላገኘ ነው ወደ እናንተ አዘጋጅተን ይዘንላችሁ ቀርበናል። ቃሉ ፑቲክ የሚለው ስም ለአጫጭር ቪዲዮ ተመልካቾች እንግዳ ስም አይደለም። በዚህ ቪዲዮ ስለ ቃሉ ፑቲክ ተሰጥኦና እየተከፈቱለት ስላሉ የስኬት በሮች የምነግራችሁ ትልቅ ቁም ነገር ይኖረኛል። ከሚገባው በላይ እድሜን የጠገቡ የመጀመሪያ ገጽታቸውን ከእርጅና ብዛት የረሱ የነተቡና ከላይም ከታችም የተቀደዱ እንዲሁም ከመወየብ ያለፈ አቧራ ከመጠጣት ብዛት ቀለማቸውን የቀየሩ ልዩ ልዩ ጫማዎችና ቦርሳዎች ባንድ በብሎኬት በተሰራ ግድግዳ ላይ ተደርድረው ይታያሉ። በዚህ ላይን የሚስብ ነገር የሌለበት በሚመስልና የኮተታ ኮተት ስብስብ በሆነ ግድግዳ ፊት ታዲያ አንድ ኢትዮጵያዊ ታዳጊ ወጣት ዓለምን ያስደነቀ ያስደመመ የፋሽን ዲዛይነሮችን ቀልብ የሳበ በርካቶችን ማነጋገር የቻለ ልጅ በልዩ አቀራረብ በቪዲዮዎቹ ይታያል። ስሙ ደግሞ ቃሉ ወይም ቃሉ ፑቲክ ይባላል። ከወዳደቁ ቁሳቁሶች የተሰሩ እጅግ ግሩም አልባሳትን በመልበስ አጫጭር ቪዲዮዎችን የሚሰራ ሲሆን በተለያዩ የማህበራዊ ሚዲያ መድረኮች በሚሊዮኖች ዘንድ ይታወቃል፣ ይወደዳልም። ሌሎች ሰዎች አይጠቅሙም ብለው የጣሏቸውን የጎማ ቁርጥራጮች፣ ያረጁ ጨርቆች፣ ካርቶንና ፕላስቲኮችን እንዲሁም ኮርኪዎችን በመጠቀም የሚሰራቸው የፋሽን ስራዎች በማህበራዊ ሚዲያ መድረኮች በተለየ አቀራረብና ማራኪ በሆነ መንገድ ያስተዋውቃል። በዚህም ማራኪና ውድ ጨርቆች፣ ዘመናዊ የስፌት ማሽኖች ወይም የፋሽን ዲዛይን ትምህርት ሳይኖረው በዙሪያው የሚያገኛቸውን የወዳደቁ አልባሳትን በተፈጥሮ ብቻ ባገኘው ክህሎቱ ወደ ጥበብ ስራነት እየቀየረ ይገኛል። እነዚህን አልባሳት እየለበሰ በሚሰራቸው አጫጭር ቪዲዮዎች ከመላው ዓለም ከፍተኛ ቁጥር ያለው ተከታይ ማፍራት የቻለ ሲሆን በተለያዩ ሶሻል ሚዲያዎች ከ1.3 ሚሊዮን በላይ ተከታይም ማፍራት ችሏል። አጫጭርና ተመልካችን የሚስቡ ቪዲዮዎቹ የቋንቋና የቦታ ገደብ ሰብረው የዓለምን ትኩረት መሳብ የቻለው ቃሉ በዚህ የዲጂታል ዘመን የፋሽን ዲዛይን ትኩረት ማዕከል መሆንም ችሏል። ወጣቱ ቃሉ አሜሪካዊቷን አቀንቃኝ ኤስዜድን ጨምሮ በዓለም አቀፍ ደረጃ ታዋቂ የሆኑ አርቲስቶች፣ ተጽዕኖ ፈጣሪዎችና ግዙፍ የሆኑ ድርጅቶች ጭምር አድናቆታቸውን እየገለጹለት አይናቸውንም እየጣሉበት ይገኛሉ። ከዚህ በተጨማሪም በፋሽኑ ዓለም የተሰማሩ የሀገር ውስጥና ዓለም አቀፍ ባለሙያዎች ለስራዎቹ አድናቆታቸውን እያጋሩለትና እያበረታቱት ሲሆን የተለያዩ ዓለም አቀፍ ሚዲያዎችም የዘገባ ሽፋን እየሰጡት ተመልክተናል። የቃሉ ስኬት የኢትዮጵያውያንን እምቅ ችሎታና የፈጠራ አቅም የሚያሳይ ሲሆን ከማህበራዊ ሚዲያ ዝና ባለፈ ኢትዮጵያን በችሎታና በፈጠራ እንድትታወቅ እያደረገ ነው የሚሉ በርካታ ተንታኞች ተመልክተናል። አሁን ላይ ከኢትዮጵያ ባሻገር በዓለም አቀፍ መድረክ እውቅናን እያገኘ የሚገኘው ቃሉ ወደፊት ከትላልቅ የፋሽን ኩባንያዎች ጋር አብሮ የመስራትና የማደግ ገፋ ሲልም የራሱን አሻራ በዓለም ላይ የማሳረፍ ትልቅ የሆነ እድል እንዳለው በስፋት እየተነገረለት ይገኛል። ታዲያ የዚህ ልጅ መንገድ በቤታቸው ተደብቀው ለሚገኙና በርካታ አመቃቀም ላላቸው ወጣቶች ትልቅ ትምህርት የሚሰጥ ሆኖ ስላገኘ ነው ወደ እናንተ ልናጋራችሁ ወደድን። በመሆኑም በዚህ የዲጂታላይዜሽን ዘመን የራስን የፈጠራ አቅምና ክህሎት በራስ መንገድ ቀለል ባለ ዘዴ በማቅረብ ትልልቅ ሚዲያዎች ላይ መጋበዝ ሳያስፈልግ እውቅናና ተፈላጊነትን ማግኘት የሚቻልበት ወቅት ስለሆነ ባለተሰጥኦ ወጣቶች በዚህ እድል እንድትጠቀሙበት እምቅ አቅማችሁንም እንድታስተዋውቁና ራሳችሁን እንድትቀይሩ ማሳሰብ እንወዳለን። የዛሬውን በዚህ አበቃን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ
ቻናሉን ሰብስክራይብ፣ ጠቃሚ ሆኖ ካገኛችሁት ደግሞ ለሌሎችም ሼር ማድረግ ማጋራት እንዳይረሳ። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። አበቃን። ቸር ይቆየን።